የአርሰናል ደጋፊዎች እንግዲህ ለቡድናችሁ ምን ያህል እንደምትቆረቆሩ በቃ ምን ያህል ኮሚትድ ደጋፊ እንዳለው አርሴናል በዘንድሮ ድል አይተናል ማለት ነው። በዓለም አቀፍ ደረጃ ራሱ ክለቡ ራሱ ሳይገርም አይቀርም። በእርግጥ ይገባኛል፣ በጣም የረጅም ዓመት የአንድ ትውልድ የዋንጫ ጥማት ነው። ይህን ያህል ኮሚትድ ከሆናችሁ ግን ማለት ከዚህ ጋር ተያይዞ አንድ ማሰብ ያለብን ነገር ሰሞኑን በሶሻል ሚዲያ ሲዘዋወር አይታችሁ ከሆነ ኤምሬት ስታዲየም ላይ የኢትዮጵያን ባንዲራ ይዞ አንድ ልጅ በቃ በጣም ቦልድሊ ሲታይ ነበረ እና ጥሩ ስሜት ይፈጥራል። ስለዚህ ምናልባት ኤምሬት ስታዲየም መግቢያ ላይ ኤምሬት ስታዲየም በቪዲዮ በአካልም ለማየት እድል ያገኛችሁ ሰዎች ዓለም አቀፍ የአርሴናል ደጋፊዎች በሙሉ ስማቸው ባንዲራቸው ኤምሬት ስታዲየም መግቢያ ላይ ምናልባት ምስሉን ከታች ያያይዝላችኋለሁ። ባንዲራቸው እና የደጋፊዎች ስም አለ ማለት ነው ኤምሬት ስታዲየም መግቢያ ላይ። ስለዚህ የአርሴናል ደጋፊዎች ለምንድን ነው ማለት የእኛንም ስም እዛም እናገኘው? አንድም ሰው ሊጎበኝ ኤሚሬትስን ሲሄድ የኢትዮጵያ ስም ፊት ለፊት ሊታይ ይገባል። ምክንያቱም ከአፍሪካ ትልቁ ደጋፊ ያለው እንግዲህ ማን እንደቆጠረው አላውቅም፣ ግን የሚታወቀው እንደዛ ነው። በጣም ብዙ ደጋፊ ያለው ከአፍሪካ አርሴናል ኢትዮጵያ ላይ ነው ይባላል። ስለዚህ ይሄንን ቦልድሊ ማሳየት አለብን ማለት ነው። በነገራችን ላይ የደቡብ ሱዳን በጣም ትንሽ የሚባሉ የአፍሪካ ሀገሮች ባንዲራቸው አለ። ባንዲራ ከደጋፊዎቹ ስም ምንድነው? ለምሳሌ አሁን የደቡብ ሱዳን ደጋፊዎች ህብረት እንደዚህ የተባለ ማለት ነው። ስለዚህ የደቡብ ሱዳን አይቻለው፣ የጋና አይቻለው፣ ናይጄሪያ፣ የኬንያ ሌላ ምንድነው እሱ እንደዚህ የግብፅ አለ። ስለዚህ ከታች እንደምታዩት ምስሉ ላይ መግቢያው ኤሚሬትስ ላይ የተለጠፈ ስለሆነ አመቱን ሙሉ እንግዲህ የሚሰቀል ማይወርድ ነገር ስለሆነ ይሄን ነገር ብታስቡበት። ጀግና ጎበዝ የሚባሉ እንግዲህ አርሴናል ደጋፊዎች ይሄን ነገር ፕሊዝ። ምክንያቱም ኤሚሬትስ ስታዲየም በአመት እስከ 3 ሚሊዮን ሰው ይጎበኘዋል። በጨዋታም ከጨዋታ ውጭም እንግዲህ መጥተው ጨዋታ በሌለ ጊዜም ስለሚጎበኝ ማለት ነው። ስለዚህ የኢትዮጵያን ስም በክብር ከአፍሪካ አንደኛ ነን ካላችሁ ቦሌ ሲኤምሲ ፍየል ቤት ምናምን ብቻ ጨፍረን የምናበቃው ነገር እንዳይሆን ማለት ነው። ስለዚህ ምን ይፈልጋል? አንደኛ ስም ይፈልጋል። የአፍሪካ ምንድነው የኢትዮጵያ አርሴናል ደጋፊዎች ስም ሊሆን ይችላል፣ የኢትዮጵያ ጋነርስ ሊሆን ይችላል፣ አዲስ ሰፖርተርስ ሊሆን ይችላል። ስም ይፈልጋል። ዌብሳይት፣ ሶሻል ሚዲያ አካውንት ይፈልጋል። ፌስቡክ፣ ትዊተር ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ ወይንም ደግሞ ቲክቶክ ላይ ሊሆን ይችላል። ስም ይፈልጋል። ሶስተኛ መንበርስ ይፈልጋል። ስንት ሰው ላይ ካርጎታል ምናምን የኦንላይን ፕሬዘንሳችሁ ማተር ስለሚያደርግ ማለት ነው። ከዛ የአርሴናል ሰፖርተር ሰርቪስ የሚባል አለ፣ ወይም ደግሞ ኦንላይን ፋን ክለብ ምናምን ይሏቸዋሉ። እዛ ላይ ኦንላይን ነው መመዝገብ ነው። ስለዚህ ዓመታዊ የሚቀጥለው ዓመት ላይ የኢትዮጵያ ደጋፊዎች ቅድም በተጠቀሰው ስም ኢትዮጵያን ጋነርስ ሊሆን ይችላል፣ ኢትዮጵያን ሰፖርተርስ ኦፍ አርሴናል እና ሊሆን ይችላል፣ በስማችሁ ይሰቀላል ማለት ነው። የት? ኤሚሬትስ ላይ። ስለዚህ ለ3 ሚሊዮን ህዝብ የመታየት ማንኛውም ኢትዮጵያ ሄዶ ሲያዩ የሚሰጠው ምንድነው እሱ የሆነ ጥሩ ስሜት አለ። ስለዚህ ኮንግራትስ አርሴናሎች፣ እንኳን ደስ አላችሁ። ችን አሳይመንት ግን ፕሊዝ ይህን ኮሚትመንታችሁን እዚህ ዓለም አቀፍ መድረክ ላይም ዝም ብሎ በመንደር በሰፈር ውስጥ ብቻ እንዳያበቃ ትንንሽ ሀገሮች